ሰላም የተከበራችሁና የተወደዳችሁ በሙላ ሀገር ላይ የምትገኙ እንዴት አደራችሁ? እንዴት እዚህ ሰዓት ደረሳችሁ? ሰላም እኔ ያለው ፈጣሪ የተመሰገነ ይሁን። ስራ ህይወት ምን ይመስላል እናንተ ጋር? እኔ ጋር ሁሉ ነገር አሪፍ ነው እላችኋለሁ። እንደዛው ውስጡ ምን ይዛ ነው የመጣችሁ ዛሬ ማለታችሁ አይቀርም። እኔ የመጣሁት አንድ ልጅ የኛ ሀገር ልጅ ናት። ኦሮሞ ልጅ ናት። ኦሮሞ ሀገር አርሲ ወደ አርሲ ያሳላናት። እውነት ያሳዝናል። ለምን ትላንትና የሆነች ጓደኛ የኛው ልጅ የኛው ሀገር ልጅ ላከችብኝ የሆነ ቪዲዮ ስትልክብኝ ይሄ ቪዲዮ ላይ የአርሲ ልጅ ምናምን ይላል። ከዛ እንደግሬ ደወልኩባት ልጅቷ ላይ ስደውላት እኔ ደግሞ ልጅቷን አወል ማራን ማለት እንጂ አላውቃትም። ለምን ብዙ ለምሳሌ አንድ ሰው አገሩ አርሲ ይባል እንጂ ብዙ ሀገሮች አሉ እኛ ሀገር ማለት ነው። ስለዚህ በኋላ ላይ እቺ ልጅቷ እንዴ ሆነ ታማ እንዴ ሆነ መጀመሪያ ኮንትራት ቤት ነበረች። ከኮንትራት ቤት ደግሞ ወጣች መሰለኝ። ከመዳም ጋር አልተስማሙም መሰለኝ። ወጣ እሷ ደላላ ጋር ሄዳ ደላላ ጋር ቁጭ እያለች በኋላ ደላላው ፓስፖርቷንና ብሯ ወስዶ መንገድ ላይ ጣላት። መንገድ ላይ ጥሏት ከዛን እያለቀሰች እያለ ልጆች የኛው ሀገር ልጆች ማለት ነው አዩዋትና ወሰዳትና ስራ አስገቧት። ከዛን እዛ ስራ ቦታ እየሰራች ከ6 ወር በላይ ሆና መሰለኝ እየሰራች እያለ አሟሟት። አሁን ሆስፒታል ነው ያለችው፣ ግን ማን እንደሆነች አናውቃትም። ስሟ ደስታ ነው አለችኝ። አሁን እንዴ ነው ያለችኝ መሰለኝ አለችኝ። ከዛ አሳዘነችኝ፣ እውነት አሳዘነችኝ። በኋላ ላይ የኛ ሀገር ልጆች በኢሞ በዋትስአፕ ሼር አረኩላቸው ለልጆቹ። ማንም አያውቃትም። ለምን አንድ ሰው እኔ ለምሳሌ ስሜ መስቶ ነው፣ በመስቶ ማንም አያውቀኝም። ለምን የግድ አባቴ ወይም የእናቴ ስም አጠገብ መኖር አለበት። ማንም ልጅ ሴትም ሆነ ወንድም ሆነ በአባት ስም ነው እንጂ የሚጠራው በእናት ስም አይጠራም። ግን አንዳንድ ጊዜ የእናት ስምም ቆንጆ ነው ለልጆቹ። ለምን የእክሌ ልጅ ናት እኮ እቺ ልጅ ካሉ እቺ እክሌ ማን ናት እቺ ሴትዮ ብሎ ሰው ይደውራታል። ግን እቺ ልጅቷ ዛሬ አባቷንም አያውቁም፣ አገሯንም ባልኖራት ወለላ ማንም አያውቃትም። አይ ከቤተሰቦቿ ላይ መጣች ማንም አያውቃትም። ከዛ ነው አሳዝናኝ። እኔ እንደዛው ብዬ ለልጆቹ ሼር አድርጌ ማንም አያውቅም አሉ። ምን ላድርግ ታዲያ? ግን አሁን ጠዋት ደግሞ የሚያስደንቅ የሚቀፍፍ ነገር ሰማሁ። ከዛ አንድ ልጅቷ ጋር ያወራሁ ኮንዲ ሞታለች አለችኝ። እውነት አሳዘነኝ። ለምን እቺ ልጅቷ ለስራ ብራ ከአገሯ ወጣ ዛሬ ሰርቷ ራሷን ለመለወጥ ሰርታ ቤተሰቦቿን ለመለወጥ ሰርታ ብዙ ነገር ለማድረግ ነው እንጂ ከአገሯ የወጣችው እሞታለሁ ሰው ሀገር ብላ አይደለም። ስለዚህ ምንም አናደርግላትም። እኛም መከራ ውስጥ ነው ያለው። ለምን አንድ ሰው አንድ አይን አለኝ ብሎ በአፈር አይጫወትም። ለምን ያቺ አንድ አይኗ ይጠፋብኛል ብሎ ይፈራል፣ በአፈር ለመጫወት ማለት ነው። ስለዚህ እኛም ምን እንደምንሆን አናውቅም። ብርም ራሱ ካጣ እሷን ለማገዝ እግዚአብሔር ብቻ ሬሳዋን በሰላም ሀገሯ ያስገባል። እግዚአብሔር ብቻ በሰላም ቤተሰቦቿ ጋር ወጣ በነፍሷ ነፍሷ ወጥቶ ሲመለስ ቤተሰቦቿ ምን እንደሚሆን አላውቅም። እግዚአብሔር ብቻ ቤተሰቦቿን ያበርታል። እግዚአብሔር ብቻ ቤተሰቦቿን ያጨክን። ምንም መደረግ የለም። ሰው ሁላችንም እንሞታለን፣ ቀን እንጠብቃለን እንጂ ሁላችንም መሞት አይቀርም። ግን እስከዛ እውነት ያሳዝናል። እውነት ለምን አንድ ሰው ከሀገሩ የሚወጣ ሰርቶ ለመለወጥ ነው እንጂ ለመሞት አይደለም። ስለዚህ እግዚአብሔር ነፍሷን ይማር ብለን ሁላችንም
እውነት መናገርም ያቅታል ማለት ነው። እግዚአብሔር ነፍሷን ይማር ብለን እግዚአብሔርን እንለምንላት። የሬሳዋንም በሰላም ሀገሯ እንደሚገባ ያርጋል። ብር ያላችሁ በብራችሁ አግዟት፣ ብር ያሌላችሁ ፈጣሪ ለምኑላት። እኔ አላቃትም እንደናንተ እኔ እቺ ልጅቷ አወል መራ ትላንትና አየዋት እንጂ እኔ አላቃትም ማለት አላቃትም። ግን አሳዘነች። ለምን አንድ ሰው ከሀገሩ ሲወጣ እውነት እሷን ሆድ ይበላል ማለት ነው። ለምን ሁላችንም ምን እንደምንሆን አናውቅም። እንደወጣ ነው እንጂ የምናውቀው እንዴት እንደምንገባ አናውቅም። ስለዚህ ፈጣሪ ነፍሷን ይማር፣ የእሷን ጉድጓድ ዳዴ ይሙላላት ማለት ነው እንጂ አንድ ቪዲዮ ሲሰራ እኔ 10 ጊዜ ሰዓት ይጠራ ይችላል። ከዚህ መከራ ውስጥም አንድ ቀን እግዚአብሔር ያወጣናል። ስለዚህ ሁላችሁም ፈጣሪ ለምኑላት። ለምን በፊት ቢሆን እግዚአብሔር ያድናት እንላለን። አሁን ግን እግዚአብሔር ነፍሷን ይማር ብለን ለእሷ እግዚአብሔር እንለምንላት። እግዚአብሔር በሀገሯ በሰላም ያወጣል። እግዚአብሔር ምን ይደረጋል? ነፍሷ ወጣ። ስለዚህ ነፍሷን ይማር። ሬሳዋ ራሱ ለቤተሰቦቿ ይመለስ። እነኚህ አባቷም የማይታወቅ ማነው ስሙ አልታወቀም። እሱን እግዚአብሔር ፈጣሪ ብቻ የአባቷ ስም አግኝቶ የሰው ሀገር ነገር ይጣስ ብዙ ልጆች ማለት ነው ከኢትዮጵያ ውጭ ሀገር ካለ ይላሉ። ያ እዚህ የመጣ ደግሞ መቼ ነው ሀገር ይገባሉ? መቼ ነው እናትና አባቴ ጋር የሚገባ እያለቀሱ ግን ብዙዎቹ መቼ ነው የምንሄደው እያሉ ከኢትዮጵያ ስንት ብር እየጨፈጨፉ ስንት ነገር እያረጉ ይህንን መከራ አያውቁ። አንድ ሰው ከሀገሩ ከወጣ ምን እንደሚሆን አያውቁ። ለምን ምንም አይመስላቸውም። አንድ ሰው እኮ ካልወደቀ ወድቆ አንድ ቀን ካላየ ምንም አይመስላቸው። ለምን ከወደቅሽ ወይም ከወደቅ ሁለተኛ ተመልሼ ወድቃለሁ አይደለ ትላለህ። ግን ወድቀሽ ካላየሽ ምንም አይመስልሽም። ለምን አላየሽማ ወድቀሽ። ግን ለምንድነው እንዲህ ያልኩት መሰላችሁ? መጥቶ ስላላዩ አይ ካለር ብትመክር ራሱ ውጭ ሀገር እኮ እንዲህ ነው መከራው፣ ውጭ ሀገር እኮ እንዲህ ነው ችግር ነው፣ ብትመጪ ራሱ እንዲህ ነው ችግሩ ብትሉ ወይም ብትይ እሱ እዛ ጋር እየሰራች እኮ ነው። ለምቀኝነት ነው። ለምን እኔ እዛ ሄጄ እንዳልሰራ ልትከለክለኝ እኮ ነው፣ ሊከለክለኝ እኮ ነው። ወንድ ልጅም ቢሆን እሱ እዛ ሀገር ቁጭ ብሎ ብር እየበላ ነው እየሰራ ነው ሊከለክለኝ ነው ይላል። አንተ ወይም እንደምቀኛ እንደሆን ነገር ሴት ልጅም አሁን አንቺ እህትሽን ብትሆን አራት ምጪ ለምን እዚህ ሀገር እንዲህ ነው መከራው ምናምን ብለሽ ብትከለክለ እሷ እዛ ሀገር ዶላር እየቆጠረች እሷ እዚህ በዛ ሀገር ብር እየላገች ቤት እየሰራች ምን እያረገች ቤተሰቦቿን እያገዘች እንዲህ ይላል ኢትዮጵያ ሰው። እንዲህ አይደለም እኮ እኛ ያለ ነው። ብዙ መከራ ውስጥ ነው ያለ። ብዙ ልጆች ብዙ መከራ ውስጥ ነው ያለ። ለምን እንዴት ይህንን ብር እንደሚያመጡ እኛ ብቻ ነን የምናውቀው። አሁን አንድ ልጅ ውጭ ሀገር ቁጭ ብላ ደውላለች። እኔ እኮ ችግሬ እንዲህ ነው፣ ሳልበላ እሰራለሁ፣ ሳልጠጣ እሰራለሁ፣ ይደክመኛል፣ ሳልተኛ ነው ማድረው፣ ሳልቀመጥ ነው ሙሉ ብላኝ ብትነግረኝ አቅላታለሁ። ለምን እኔም ወይም እንደሷ መከራ ሳልፌ ይሆናል ወይም ፊቴ ላይ ማይ ነገር ይሆናል አቅላት። ግን የኢትዮጵያ ሰው እውነት አመመኝ ብለሽ ብትነግሪ ራሱ ውሸት ይመስላችኋል። ሂጂ ሐኪም ቤት ዶክተር ጋር አትሄጂም እንዴ? ሐኪም ቤት አትሄጂም እንዴ? ብሩ ምን አባቱ ብሩ እንዲህ ነው
እንዲህ ነው የሚሉሽ። እኛ እችን 5 ሳንቲም እሷን ለምሳሌ አሁን የምናገኘው በወር እቺ ወር ሳትደርስ ይሄንን ብር ስንት ነገር እናደርጋለን ብለን ነው የምናስበው ሴቶቻችን። ስለዚህ ቢያምን ራሱ ሐኪም ቤት እንሄዳለን ብለን ነው የምናስበው። የኢትዮጵያ ነገር ነው የምናስበው። ቤተሰቦቻችን ምንም ካሌላቸው ይሄንን ለእናቴ ይሄንን አደርጋለሁ፣ ለአባቴ ይሄንን አደርጋለሁ፣ ለወንድሜ፣ ለአገሬ፣ ለልጄ፣ ለባሌ እንዲህ ነው የምናስበው። ባልም ያሌላቸው ለጓደኛ ያስባሉ፣ ለቤተሰቦቼ፣ ለአገሬ ምን ይላል። ግን እዚህ እሷ ታማ ነፍስ ብትደርስ ማንም ምንም አያደርግላትም። ስለዚህ ይሄን ለምንድን ነው ያወራሽው ማለታችሁ አይቀርም። ለምንድን ነው ያልኩት? ስለዚህ ያላችሁን በእጃችሁ ያዙ። ፈጣሪ በያላችሁበት ቦታ ጤና ይስጣችሁ። ለሁላችን ሙስሊም ክርስቲያን ምን ትልቅ ትንሽ አይልም ጤና ለሁላችን። እግዚአብሔር ብቻ ጤና ይስጠን። ፈጣሪ ብቻ ከአገር እንዳወጣን እንዳያስቀረን የሰው ሀገር በሰላም ሀገራችን ይመልሰን፣ ጤናችን ይስጠን። ስሙ የነትብ ልጅን እንዴት እንደሚያስጨው ሰውየው ማለት ነው። ስለዚህ እግዚአብሔር ብቻ ቅርታ ዝም ብሎት ልጅኑን እያስጨው ነው ሰውየው። ስለዚህ እግዚአብሔር ብቻ እንዳወጣን አስቀራን፣ በሰላም ሀገራችን ይመልሰን፣ ጤናችን ይስጠን። እውነት ከሁሉም ውስጥ እንደወጣን መድኃኒዓለም እንደወጣን እንዳያስቀረን ይሰውቃል። በሰላም ሀገራችን ይመልሰን። ለምን እኛ የሱ ልጆች ነን፣ እኛ የሱ በጎች ነን። እሱ ፈጣሪ ብቻ ኢየሱስ ክርስቶስ ለኛ ብሎ ስንት መከራ እንዳገኘ ለኛ ብሎ ስንት መከራ እንዳየ እሱ አገራችን ይመልሰን፣ እንዳወጣን አያስቀረን። የሞቱንም ነፍሳቸውን ይማርልን። እስር ቤት ያሉትንም እህቶቻችን ወንድሞቻችን እግዚአብሔር ብቻ በሰላም ሀገራቸው ይመልሳቸው። እስር ቤትም ያሉት እህት ወንድሞቻችን እግዚአብሔር በሰላም ከዛ ከጨለማ ውስጥ አውጥቶ ብርሃንን ያሳያቸው። እህቶቻችን ብዙ ልጆች መዳን ቤት የሚሸገሩ እህቶቻችን፣ ብዙ እናቶቻችን እግዚአብሔር ብቻ ከዛ ከፈተና ውስጥ አውጥቶ ወደ ልጃቸው፣ ወደ ሀገራቸው፣ ወደ ቤተሰቦቻቸው ይመልሳቸው መድኃኒዓለም። እሱ አባታችን ኢየሱስ ክርስቶስ ለኛ ብሎ ስንት ስቃይ ያየ ለኛ ብሎ አሁን ብዙ ነገር ያደርግልን። ስለዚህ ሁላችሁ እንደ እምነታችሁ እንደ አማኝነታችሁ ፈጣሪ ለምኑ። እስከ መቼም ፈጣሪ ጥሎን አይጠለንም። እግዚአብሔር የፈጠረን አምላክ እሱ አንድ አምላክ አይጥለንም። ሙስሊሞችም ከሆናችሁ አላህ አይጥላችሁ። ለምን ማንም ሰው አላህ ካለ እግዚአብሔር አንድ ነው። ስለዚህ እግዚአብሔር አይጥለንም። ከኛ በላይ ያለ እግዚአብሔር አይጥለንም። ሁላችንም እግዚአብሔር እንለምን፣ እግዚአብሔር እንለቅስ። እጃችን ዘርግተን እንዲህ እጃችን ዘርግተን እሱ ፈጣሪ እንለምን። ፈጣሪ አይጥለንም። ፈጣሪ መንገድ ላይ ጥሎን አያልፍም። ለምን ለሁላችንም ፈጣሪ ያለና የፈጠረን አምላክ እሱ አለን። ስለዚህ ሁላችንም እንደወጣን እንዳያስቀረን መድኃኒዓለም። እናታችን አርሴማ ሀገራችን እንደወጣን አታስቀረን። እሷ በዘንባባ ታብሰን፣ እሷ በየምንሄድበት ቦታ ትጠብቀን። እመቤታችን ድንግል እሷ በቀሚሷ ታብሰን፣ እሷ ትጠብቀን እንጂ ማንንም የለም። እኛ በሰው ሀገር ውስጥ አንድ እግዚአብሔር ነው እንጂ ያለን ማንንም እናት የለን፣ ወንድም የለን፣ እህት የለን፣ ምንም የለን። ከሰው ሀገር ውስጥ ማንን ያለን? አንድ ፈጣሪ ብቻ ነው። እሱ ፈጣሪ ከሀገራችን ያወጣን ፈጣሪ እሱ ይጠብቀን።
እሱ በሰላም ሀገራችን ይመልሰን፣ በሰላም ወደ ልጆቻችን ይመልሰን፣ በሰላም ወደ እናታችን ወዷን አስራ በሰበት ወዷን አስራ የምትጠብቀን እናታችን ጋር በሰላም ይመልሰን። አባታችን ወዱን አስሮ ስንት መከራ አይቶ ያሳደገን አባት ይተለወጡ ሂዱ ብሎ ለኛ ብሎ ስንት መከራ አይቶ በሬው ሸጦ መሬቱ ሸጦ ስንዴውን ገብሱን ጤፉን በቆሎን ስንት ነገር ከቤቱ ጨርሶ ሸጦ እዚህ ሀገር አደረሰን። ስለዚህ እዚህ ደርሰን ደግሞ እኛ ስንት ነገር ስንሆን እውነት ብዙ ይሰማቸዋል። እንደዛ አረገን በሰላም ሀገራችን ይመልሰን። ለምን ወንድም ሆነ ሴትም ሆነ ሰው ሁላችንም አንድ ነው። ሁላችንም ስግደት ሀገር ነው ያለን። በሰላም ሀገራችን ይመልሰን። እንደወጣን አስቀረን። መድኃኒዓለም ከሁላችንም ጋር ይሁን። እግዚአብሔር ይጠብቀን። የሞተችውን ነፍሷን ይማር። በሰላም ደግሞ ሬሳዋ ሀገሯ ይመለስ። መድኃኒዓለም እሱ የፈጠረን አምላክ በሰላም ሀገራችን ይመልሰን። ቤተሰቦቻችንን ይጠብቅልን። ሀገራችንም ሰላም ያርግልን። ልጆቻችንም ሰላም ያርግልን እላችኋለሁ። እኔ ይሄ ሁሉ የተናገርኩ ላይ ጥፋት ካለ ይቅርታ እላችኋለሁ ወንድሞቼ። እኔ ቃላቶች ላይ መጥፎ ነገር ከተናገርኩ ካለ ይቅርታ በእግዚአብሔር ስም ይቅርታ ጠይቃችኋለሁ እላችኋለሁ። እህቶቼ ወንድሞቼ በያላችሁበት ቦታ እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ይጠብቃችሁ። መድኃኒዓለም ይጠብቃችሁ። አርሴማ ተጠብቃችሁ። ገብርኤል ይጠብቃችሁ እላችኋለሁ። ሁላችንም ጋር እግዚአብሔር ይሁን። ሙስሊሞችም እግዚአብሔር ይጠብቃችሁ። አላህ ይጠብቃችሁ። በያላችሁበት ቦታ እግዚአብሔር ከሁላችንም ጋር ይሁን። መድኃኒዓለም ይጠብቃችሁ። ሁላችንም መድኃኒዓለም ይጠብቀን። እንደዛ ነው ብላችሁ የኔ ቪዲዮ እዚሁ ላይ ነው ማቆመው። ይቅርታ ብዙ ስላወራው ይቅርታ። ሁለተኛ መጥፎ ነገር ከተናገርኩ ይቅርታ። ሶስተኛ ደግሞ የኔ ቃላቶች ላይ መጥፎ ነገር የተናገርኩ ነገር ካለ ሶሪ ብያቸዋለሁ። ስለዛ ከዚህ በላይ ማወራ ነገርም የለም። እህታችን ነው የሞተችው። ነፍሷን ይማር። ቤተሰቦቿንም ያስችላል። ያቺ ደሃ እናቷን ያደሃ አባቷን እግዚአብሔር ያበርታው። እህቶቿ ወንድሞቿም እግዚአብሔር ያበርታቸው። ምንም ማድረግ ስለማንችል እኛም ደግሞ በሰላም ሀገራችን ይመልሰን። ወደ ፈተና አታስገባን አምላካችን ሆይ። በሰላም ሀገራችን መልሰን እንደወጣን አታስቀረን። በሰላም ሀገራችን ተመልሰን እናታችን አባታችን ወንድሞቻችን እህቶቻችን እንደምናይ ፈጣሪ ለአንተ ሁሉንም ነገር ሰጥተናል። አንተ ምንም አያቅትም። ስለዚህ ምንም የሚል ነገር ስለሌለ መልካም ቆይታ መልካም ስራ ይሆንላችሁ። ይሄንን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ሼር ለማድረግ ምንም ብዙ ፍጃት የለባችሁ። ላይክ ለማንካት ምንም ብዙ ፍጃት የለባችሁ። ስለዚህ ላይክ አድርጉ፣ ሼር አድርጉ። መልካም ቆይታ ይላችኋለሁ። በሁለተኛ ቪዲዮ ተመልሼ እስከምመጣ መልካም ቆይታ